በሀገራችን እንደው ሀገራችን እንጫወት በሚያምረው ለፋችን በሀገራችን እንደው ሀገራችን እንጫወት በሚያምረው ለፋችን። እንዲህ ምር ብሎበት የምታዩት አካባቢ ደቡብ ወሎ አልቡኮ ወረዳ ነው። አልቡኮ እንግዲህ ከ3 ዓመታት በኋላ ለመጎብኘት እድል ገጥሞኛል ማለት ነው። አልቡኮ በጣም የምታምር ደስ የሚል የአየር ንብረት ያላትን እንግዲህ መስከረምና ጥቅምት እጅግ በጣም ከሚያምሩ አካባቢዎች መካከል አልቡኮ አንዷ ናት ማለት ነው። አልቡኮ ስናስታውስ እንግዲህ በተለይ በሰሜኑ የሀገራችን ጦርነት ጊዜ የብዙዎቻችን ባለውለታ ነች ማለት ነው። አልቡኮ በርካታ የወሎ ማህበረሰቦችን በአንድ ላይ አጭቃ አይዟችሁ አብሽሩ እያለች ለበርካታ ወሮች ይዛ የነበረች ከተማ ነች ማለት ነው። እንግዲህ አልቡኮ በብዙ መልኩ የአየር ንብረቷ እጅግ በጣም ተመች ናቸው። ሰዎቹም እንግዳ ተቀባይ የሆኑ ማህበረሰቦች ናቸው። ለማንኛውም ብዙዎቻችን በዛ አስቸጋሪና ክፉ ጊዜ ትውስታ አለብን ማለት ነው። እንግዲህ ከ3 ዓመታት በኋላ ወደዚህ ቦታ ላይ ጎራ ብዬ ትውስታያን ድጋሜ በማየቴ እኔ በበኩሌ በጣም ደስ ብሎኛል። ለማንኛውም አልቡኮ ዙሪያ ገባውንና እጅግ ታሪካዊ ቦታዎች ዞር ዞር እያልን የምንቃኝ ይሆናል። መልካም ጊዜ ይሆንላችሁ። አብራችሁ ነው። በነገራችን ላይ አልቡኮ ከደቡብ ወሎ ዞን መዲና ከሆነችው ደሴ ከተማ በ30 ኪሎ ሜትር ርቀት ላይ የምትገኝ የምታዩት ልዩ ስፍራ ከከተማዋ ሳልመኔ ራስጌ የሚገኝ አቢሎ የሚባል ቦታ ነው። ቦታውን እየቃየን አብረን እንቀጥላለን። እንግዲህ አልቡኮን የምታውቁ ሰዎች ታውቃላችሁ። ለማታውቁም ደግሞ እንግዲህ አልቡኮ ደጋማ የአየር ንብረት ያለበት ምርታማ አካባቢ ነው ማለት ነው። እንግዲህ በደሴ በቅርብ ርቀት ከሚገኙ ወረዳዎች አንዷ ያው አልቡኮ ወረዳ ነች። እንደምታዩት እንግዲህ አሁን ላይ ራሱ ያው መስከረም ወር ላይ ያለው የአየር ንብረት እንደምታዩት ነው። እንግዲህ ጭጋጉና የዝናቡ ሁኔታ በጣም ደስ የሚል ሁኔታ ነው ያለው። እንግዲህ አዝመራ እንደምታዩት ገብስ፣ ባቄላ፣ ስንዴ በአጠቃላይ የደጋ የሰብል አይነቶችን የሚያበቅል አካባቢ ነው ማለት ነው አልቡኮ። እኔም አልቡኮ እንግዲህ የተገኘሁት በተለይም ደግሞ እንደሚታወቀው በ2013-14 የሰሜኑ የሀገራችን ጦርነት ጊዜ በጣም ብዙ ሰዎች ወደ አልቡኮ በመምጣት ብዙ ቀናቶችን በዚህ በአልቡኮ አሳልፈናል ማለት ነው። እንግዲህ የቻለ ሰው አዲስ አበባ ሄዷል፣ ወደ ደብረ ብርሃን እንዲሁም ባገኘው አጋጣሚ ሁሉ ያው ተፈናቅሎ በተለያየ አካባቢ ጦርነት ውስጥ በፊት እኔ በዚህ አካባቢ ካሳለፉት ሰው እና አልቡኮ በዛች አጭር ጊዜያት በጣም ብዙ ትውስታዎች፣ በጣም ብዙ ነገሮችን ያሳለፍንበት ነው ማለት ነው። በጣም ችግር ነበረ። በጣም በሰዓቱ ትራንስፖርት የለም፣ ኔትወርክ የለም፣ የሚበላ ነገር በቃ በአጠቃላይ በጣም አስቸጋሪ የነበረበት ጊዜ ነው። ብዙዎቻችሁ ያው ያንን አገር ቤት ያላችሁ ይህን ሁሉ ስቃይና መከራ እንዳሳለፋችሁ የሚታወስ ነው ማለት ነው። እና አልቡኮ ቆይታችን እንግዲህ በተለይም ደግሞ ኔትወርክ ፍለጋ ወደዚች ጎራ ብዙ ሰው በዚች ቦታ ላይ በመምጣት ልጅ እንግዲህ ከእናት ከአባቱ ጋር ባል ከሚስቱ ጋር ሁሉም በየአግባኙ ስለሄደ የመገናኘት እንትኑ በጣም አስቸጋሪ ነበር። ከተገኘ እንደው ኔቱ ከሰራ በቃ ይሰራል። የሚሰራው እዚች ቦታ ላይ ብቻ ነበር እንግዲህ አልቡኮ ማለት ነው። ይህም ደግሞ የኮምቦልቻ ኔትወርክ ያው ወደዚህ በትንሹ ይመጣ ስለነበረ ነው ማለት ነው። እና ከሰሜን ሸዋ እንደዚሁ ትንሽ ትሰራ ነበር እና እዚህ ቦታ ላይ ሁሉም ሰዎች ይቺ የምታዩት ጎራ ጠጠር ቢጣል በመሬት አያርፍም ነበር። በቃ ሰው ላል የሚያሳልፈው እዚህ ጋር ነው። በቃ ኔትወርክ ጥበቃ ማለት ነው እዚህ ጋር ማለት ነው። እና እቺ ቦታ በጣም ባለውለታችን ነበረች ማለት ነው በጊዜው። ከ3 ዓመት በኋላ እንግዲህ ዛሬ እዚች ቦታ ላይ መጥቼ ትውስታያን ድጋሜ ለማየት ችያለሁ ማለት ነው። እና አንዳንዴ
ያሳለፍንበትን መንገድ የሄድንበትን ያለፍንባቸውን ችግሮች ሁሉም ማስታወስ አንዳንዴ በጣም ያስፈልጋል ማለት ነው። እና አሁን ወደ አልብኮ በአጋጣሚ መጥቼ ስለነበረ በቃ እችን ቦታ ሄጄ ማየት አለብኝ ብዬ ያው እዚህ ቦታ ላይ መጥቻለሁ ማለት ነው። እና እንግዲህ በስደትም ያላችሁ ቤተሰቦቻችሁን ለማግኘት የነበራችሁ ስቃይ፣ አገር ቤትም ያላችሁ እንደዚሁ ያለው ሁኔታ የነበረውን ነገር ሁላችንም እናስታውሳለን እና በጣም አስቸጋሪ ጊዜ፣ በጣም ክፉ ጊዜ አልፈዋል ማለት ነው። እና ችግር አንዳንዴ በጣም ብዙ ነገር ያስተምራል። በዛን ጊዜ የነበረው ነገር እና ዛሬ ላይ በሰላም ጊዜ ደግሞ ያለውን ነገር ስናነጻጽረው በጣም በቃ የሆነን ነገር ቫሊዩ ወይም ዋጋ የምናውቀው ካጣነው በኋላ ነው። እና ለትውስታ ያህል ነው እንግዲህ እኔ ዛሬ እዚህ ቦታ ላይ መጥቼ ይህን ቦታ እያስቃኟቸው ያለው ማለት ነው። በተረፈ አልብኮ በጣም ደስ የምትል ሀገር ነች። ሰው በጣም መልካም ነው፣ እንግዳ ተቀባይ ነው። እንግዲህ በዛን ጊዜ በችግሩም ጊዜ አይተነዋል የአልብኮ ማህበረሰብ ማለት ነው። አልብኮ እንግዲህ ያን ያህል ትልቅ የምትባል ከተማ አይደለችም። ምክንያቱም ለደሴ ምንም እንኳን ቅርብ ብትሆንም ያን ያህል መሰረተ ልማቷ የተሟላለት አይደለችም። ከተማዋ እንዲህ በጣም አድጋለች የምትባል አይደለችም፣ በጣም ትንሽ ነች። ያው እንግዲህ ማደግ መጥበብ መስፋት ሳይሆን ያው እንግዳን ለመቀበል መቼም ያው መልካም ልቦና፣ ቅንነትና ወደ ሰፊነት ነው የሚያስፈልገው። እና በሰዓቱ ያን ሁሉ ህዝብ የወሎን ማህበረሰብ ማለት ይቻላል አብዛኛው ከዚህ አካባቢ ስለሆነ ማለት ነው ያን ሁሉ ህዝብ ተቀብላ ያስተናገደች አካባቢ ነት ማለት ነው። እንግዲህ ያው ከፍትፊቱ ፊቱ ነው የሚባለው። በዛ ሰዓት በጣም ብዙ የሚበላ ነገር ኖሮም ሳይሆን በቃ ባላቸው ነገር በቃ በመተባበር መልካም ፊት በማሳየት አይዟቸው ይሄ ቀን ያልፋል በማለት በጣም መልካምነታቸውና ደግነታቸውን ያሳዩ ማህበረሰቦች ናቸው አልብኮ ማለት ነው። እኔ በበኩሌ በጣም ነው በቃ የምወዳት ማለት ነው። እና በህይወት ጉዞ ውስጥ አለኝ ከምላቸው ቦታዎችም አንዷ ያው አልብኮ ናት ብዬ አስባለሁ። እና በዛን ጊዜ እስኪ ከተለያየ ቦታ የተንከራተታችሁ ከደቡብ፣ ከሰሜን፣ ከምስራቅ፣ ከምዕራብ በተለይ ወሎ አካባቢ ማህበረሰብ እና ወደ አልብኮ መጥታችሁ የነበራችሁ ሰዎች ያን ሰዓት መለስ ብላችሁ ወደ ኋላ ስታስታውሱት እስኪ ምን ነበር ትዝታችሁ? የአልብኮ ያሳለፋችሁት ጊዜ እንዴት ነበረ? አልብኮ ላይ የነበረው ቆይታችሁ እንዲሁም ደግሞ በጊዜው የነበረውን ሁኔታ እንግዲህ በጣም ብዙ መልካም አጋጣሚዎችም ይኖራሉ፣ በጣም መጥፎ የማንረሳቸው ትውስታዎችም ይኖራሉ። እንዲሁም ደግሞ እችን ቦታ ደግሞ ምናልባት እዚች ቦታ ላይ ያው ያልመጣ ሰው አይኖርም እና እችን ቦታ ደግሞ አሁን ከስንት ጊዜ በኋላ ከአመታት በኋላ ምናልባችም ከ3 አመት በኋላ እችን ቦታ ስታዩት ምን ተሰማችሁ? ትውስታችሁስ ምን ይመስል ነበር? እስኪ ትውስታችሁን ሁላችሁም ኮሜንት ላይ በጊዜው የነበረውን የአልብኮ ቆይታችሁ፣ ትዝታችሁ፣ ትውስታችሁ ምን እንደነበረ በኮሜንት አካፍሉ ማለት ነው። እና አሁን ደግሞ ስታዩት አሁን ደግሞ አንጻራዊ ሰላም በሚባሉበት ጊዜ ይህን አካባቢ ስታዩት እንዲሁም ደግሞ አልብኮን ስታስታውሱ የሚሰማችሁ ስሜት እስኪ በኮሜንት ሀሳባችሁን አጋሩኝ። ለማንኛውም ያው ዙሪያ ገባውን ለማየት እንደቻላችሁት ወይም ይታያችኋል ብዬ ተስፋ አደርጋለሁኝ። ወርሃ መስከረም እንግዲህ አልብኮ አካባቢ ያለው የአዝመራ ሁኔታ፣ የአየር ንብረቱ የምታዩትን ይመስላል። በጣም ደስ ይላል። በድጋሚ አልብኮን ስላየኋት ስለጎበኘኋት እኔ በጣም ደስ ብሎኛል። አዝመራ ሁሉ አምሮበታል።